ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄንን የመሰለ መቅሉባ አሰራር አብረን እንሰራለን። ወደ ቪዲዮ ከሜዲ በፊት ቤተሰብ ያሉ ናችሁኝ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። አመሰግናለሁ። እዚህ ጋር እንደምትመለከቱት ካሮት እና ኩሳ እየጠበስኩ እገኛለሁ። እዚህ ጋር ደግሞ ዶሮዬን አዘጋጅቻለሁ። እዚህ ጋር ቤድንጃን ድንች አዘጋጅቻለሁ። እዚህ ጋር ሽንኩርት ከትፌ ቲማቲም እና ነጭ ሽንኩርትና ዝንጅብልም አዘጋጅቻለሁኝ። ቀደም ብዬ ቪዲዮ ላይ አላስገባሁላችሁም እንጂ እና እዚህ ጋር እየጠበስኩኝ ነው። እንደዚህ ብራውን እስኪሆን አሪፍ አድርገን ትንሽዬ ጨውና ቁንዶ በርበሬ ከላይ ነስነስ እናደርግበትና በዚህ መልኩ እንጠብስና እናወጣለን። ከዛ እንድንስቼን ደግሞ ቀጥላለሁ ማለት ነው። ይሄ ነገር ደግሞ ቤድንጃን ያው ዘይት በጣም ይፈልጋል። ያው ዘይት ከበዛበትም ደግሞ በዛም ደስ አይልም፣ ግን ያው በደረቁ ትንሽ ለማብሰል ሞክራለሁ። እዚህ ጋር ዶሮዬን አደረኩበት። የጠባበስኳቸው ይሄንን ይመስላል። እዚህ ጋር ሽንኩርት አዘጋጀው። ነጭ ሽንኩርቴን ቲማቲሜን ጨመርኩበት። እዚህ ጋር ሰልሳ አደርግበታለሁ። እዚህ ጋር ትንሽዬ ሄል አደረኩበት፣ ከሙን፣ ብላክ ፔፐር እና ብዘር የምሉት ከሁሉም ያው ታውቁታላችሁ አረብ ካላችሁ ልጆች እና ብዘር እሱን ያደረኩበት። ትንሽ ውሃ እጨምርበታለሁ። ጨው አደርግበታለሁ። ዛኛው ላይ የተጠባበሱት ላይ ጨው ስላደረኩኝ እዚህ ጋር በትንሹ ነው የማደርግበት እንዳይበዛ። እናንተ ማየታችሁ ማስተካከል ትችላላችሁ ማለት ነው። ሶሱ ይሄንን ይመስላል። እዚህ ጋር ደግሞ ሩዜን አጥባለኝ። ሩዝ ደግሞ ላዝም ያስፈልጋል። እዚህ ጋር ሶሴ ይሄንን ይመስላል። ኦልሬዲ ሩዜንም ጥጄ ቀቅያ አንጠፍጥፌ እዚህ ጋር ደርሶልኛል። ከስር ሩዝ ከላይ ሶሱን አደርግበታለሁ። ከዛን ደግሞ እዚህ ጋር እንደምታዩት ዶሮውን አደርጋለሁ። ዶሮ ላይ ደግሞ የሰራሁትን ሶስ እንደዚህ አደርግበታለሁ። ከዛም ቤድንጃን ደግሞ እሱን ደረድራለሁ። ከዛን አሁንም ሶሱን አደርግበታለሁ። ያው እንደምታዩት ማለት ነው። እሱን አስተካክየው ቀጣይ ደግሞ ድንቼን አደርግበታለሁ ማለት ነው። ኩሳ ካሮት ይሄንን ይመስላል። ሁሉንም እንደዚህ አድርጌ ከደረደርኳቸው ተጨምርኩበት። እዛን ሩዜን ደግሞ አደርግበታለሁ። ከላይ ሸፈን አደርግበትና ገዝዲል አደርግበታለሁ። ለ30 ደቂቃ የሚሆን እሳቱን ቀነስ አድርገ ነው ማለት ነው። ቀስ ብሎ እዛው በሙቀት ብቻ ነው። ይሄንን ይመስላል በስተመጨረሻ። ዋው አያምርም? ማሻአላ በጣም ደስ ይላል። ጣዕሙን ደግሞ ልነግራችሁ አልችልም ማለት ነው። በጣም ነው የምትበሉት። በጣም መወፈር የምትፈልጉ ልጆች ማለት ነው ይሄንን ሰርታችሁ ብሎ፣ ምክንያቱም በቃ ብትበሉትላ ማለት ነው። አጥብ ማለት ግን የማይሰለቻችሁ ምግብ በጣም ነው ደስ የሚለው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። አመሰግናለሁ። ቻው ባባይ